በብዙዎቻችሁ ጥያቄ መሰረት ዛሬ እውነተኛውን ወርቅ ከፌኩ የምንለይበትን ሌላኛውና ትክክለኛውን መንገድ ላሳያችሁ። መጀመሪያ እያንዳንዱን ወርቅ በወርቅ መፈተሻ ድንጋይ ላይ እናሰምራቸዋለን። እንደምታዩት እያንዳንዱ የየራሱ የሆነ የከለር መለያየት አለው። ወርቃማ እንዲሁም ከለር ያላቸው ምልክቶች በድንጋዩ ላይ እናያለን። አሁን ወደ ዋናው መፈተሻ እንለፍ። ይህ የምታዩት የወርቅ መፈተሻ አሲድ ነው። አሲዱን ድንጋዩ ላይ ባሰመርናቸው ምልክቶች ስናደርግ ኦሪጂናል ወርቆቹ 24 ካራት፣ 22 ካራት እና 18 ካራት ምንም አይነት ለውጥ አያሳዩም። ነገር ግን ፌክ ወይም ፎርጅድ የሆኑ ወርቅ ወዲያውኑ ከአሲዱ ጋር በመቃጠል ይለቃል ወይም ይጠፋል። እዚህ ጋር ጥንቃቄ ማድረግ ያለብን ነገር እያንዳንዱ የወርቅ ካራት የራሱ የሆነ የመፈተሻ አሲድ አለው። ለምሳሌ የ24 ካራት መፈተሻ አሲድ ለ24 ካራት ብቻ ነው የሚያገለግለው። የ24 ካራት አሲድን 22 ካራት ላይ ብናደርገው ሊያጠፋው ይችላል። ስለዚህ ለእያንዳንዱ ካራት ትክክለኛውን አሲድ መጠቀም ወሳኝ ነው። አሁን ደግሞ በቀጥታ በጌጦቹ ላይ እንሞክረው። በግራ በኩል ባለው ኦሪጂናል ወርቅ ላይ አሲዱን ስናደርግ ምንም አይሆንም። በቀኝ በኩል ባለው ፌክ ወርቅ ላይ ግን አሲዱን እንደነካው ወዲያውኑ ቀለሙን በመቀየር መበላሸት ይጀምራል። ይህ የሚያሳየው ወርቁ ፌክ መሆኑን ነው። ጥራት ያለውና አስተማማኝ ወርቅ ከፈለጉ ወደ ሀብ ጆይለሪ ይምጡ።